ካሊድ እኮ የራሱን አስተምሮ ነው የሚያውቀው። ኢብኑ ተሚያን አስቀምጦ ኢብኑ ተሚያም አይፈቅደውም። የትኞቹም ሙፈሲሮች አይቀበሉትም። እንደ እንትን ሊመጣ ይችላል። ነሰሰርሊ ግን 4 መምጣት አለበት እና አይቀበሉትም። ተቀባይነት የለውም። ቪዲዮ ብታደርግ ፎቶ ብታደርግ 4 ሰዎች ወንዶች መጥተው እስካልመሰከሩ ድረስ ሸሪያውን ስለማያውቀው ይመስለኛል። ቢያውቀውም ዝም ብሎ ነው የሚያወራው። የራሱን ተቀባይነት የለውም። ሜኖ ሳንብበው ክርስቲያን ቀጥል። ያ ከላይ ጥያቄውን አድርገው ቃል ምን እንደሚል መጀመሪያ ከላይ I know that in the past if someone has committed adultery they had to bring 4 witness ባለፈው ጊዜ በፊት ማለት ነው በድሮ 4 ምስክሮች ያስፈልጋሉ ለፎርኒኬሽን my question is can we prove that today by using latest scientific methods as the DNA test instead of bringing 4 witness በአሁኑ ቴክኖሎጂ ደግሞ በዘመናዊ መንገድ ሳይንሳዊ መንገድ በዲኤንኤ ቴስት ማረጋገጥ ይቻላል ወይ ይላል። እንግዲህ የድሮ ኋላ ቀር ነው እያለ ነው ይሄ ጥያቄ። መልሱን ዝቅ አድርገው ምን እንደሚሉ ማለት ነው ሼፎቹ ምን ብለው እንደመለሱ according to Islamic Sharia zina can only be proven by clear evidence namely the testimony of 4 trustworthy and sound witness who saw it actually happens or by confession of guilty or by women becoming pregnant ዚና ፕሩቭ የሚሆነው በ4 ምስክሮች ብቻ ነው። እነዛም ደግሞ ታማኝ መሆን አለባቸው፣ ትክክለኛ ሰዎች መሆን አለባቸው ይላል። ከዛ ዝቅ ብሎ ምን ይላል? it cannot be proven by DNA testing ዝቅ አድርገው ቃል by DNA testing በዲኤንኤ ቴስት በፍጹም ፕሩቭ ማድረግ አይቻልም or by using cameras and videos in the place of things mentioned above ከላይ ጠቀሱትን ውጪ በዲኤንኤም ሆነ በቪዲዮም ሆነ በካሜራ ፕሩቭ ማድረግ አይቻልም፣ መጠቀም አይቻልም። ይሄን ያለው ማሉ ታንክ ዩ ኤሬስ ምንድነው እሱ እንደ እስልምና ካሜራም ሆነ ቪዲዮ ተቀባይነት የላቸውም፣ ለምስክርነት አይውሉ። እንደ ህግ ለሀገር ህግ መረጃ ይውሉ ይችላሉ። እንደ እስልምና እንደ ሸሪያው ግን ተቀባይነት ዜሮ ነው። የፈለገ ቪዲዮ ቢኖር የፈለገ ካሜራ ቢኖር ሸሪያው እነኝን አይቀበላቸውም። ፎቶ አንስቻለሁ፣ ምስል አለኝ፣ ቪዲዮ አለኝ ብትል ተቀባይነት የላቸውም። ነሰሰርሊ የሚያስፈልገው ስንት ነው? 4 የሰው ምስክር። የሰው ምስክር እንዴት ነው የሚያየት ያለባቸው? 3ቱ መርፌና ክር ሲሆኑ አይተው፣ በደንብ አስተውሉ። 3ቱ መርፌና ክር ሲሆኑ አይተው፣ አንደኛው ግን ተቃቅፈው ራቁቶን ነው አይቻለው ቢል ተቀባይነት የለውም። የነኛ ውድቅ ሆነና ስንት ነው የሚገረፉት? ኢብኑ ተሚያ ይህም ባለማድረጋቸው 80 ነው። ስንት ነው? 80 ተገርፈው ይለቀቃሉ ማለት ነው፣ ዋሽተዋል ተብለው። ነሰሰርሊ የመጡት 4ቱም ምን መመስከር አለባቸው? መርፌና ክር ሲሆኑ አይተናል ማለት አለባቸው። ሊትራሊ በአይናቸው ሲገባ ሲወጣ አይተናል ማለት አለባቸው። ኤልቢ እንኳን ደህና መጣ። እንኳን ደህና ቆይ። እስልምና ያለው አመለካከት ነው ዚና ላይ በጣም ከባድ ስለሆነ ነው እንደ አይነት ምንም ከባድ ማለት ነው። ስለከበደ ሳይሆን እንደዚህ አይነት ህግ ካሰጠህ እኮ እንደፈለገህ አድርግ ማለት እኮ ነው። ምክንያቱም 4 ምስክር መሐመድ እኮ ይህንን ያከበደው ሚስቱ አይሻ ዘሙታለች ስለተባለ አወጣ ወረደ እና ዘማዊት ነው የሚያገባው የሚል ስላለ መሐመድም ዘማዊ ሊሆን ነው የሷ ባል ስለሆነ። ስለዚህ ይሄ ምስክር እንዳይመጣ ያዩት ሰዎች ሊትራሊ ሲገባና ሲወጣ አይደለም ያዩት። ስለዚህ እነሱን ምን አላቸው? እነሱን ለማስገረፍ መገለጥ መጣልኝ አለ። ከዛስ እንደዚህ አይነት ፍርድ ሰጣና 80 አስገረፋቸውና ምስክርነታቸው ተቀባይ እንዳይሆን አደረገ። ሚስቱን ለመከላከል ብሎ ያደረገው ህግ ነው። ኤኒዌይስ ኤልቢ ቀጥል። ለመሆኑ ለምን አንተ እንደሆነ ለምን ሰውን አትጠይቅም? እናንተ ለምን ክርስቲያን አትሆኑም ብለህ ለምን ሰውን አትጠይቅም? ክርስቲያን ከማልሆንበት አንዱ እንደዚህ አይነት ተረት የአምላክ ቃል ሊሆን ስለማይችል ክርስቲያን ከማይኮንበት አንዱ ክርስቲያን ሰዎች ከማይሆኑበት አሚን ሙስሊሞች ውስጥ ማትሄድበት ክርስቲያን ውስጥ እስልምና ውስጥ የተቀመጥክበት እንደዚህ አይነት ተረት የእስልምና ሃይማኖት ለክርስቲያኖች ስለማይመች እዛ ተስማምቶ ግን ክርስቲያን ማትሆንበት ነው። ለአንተ ክርስቲያን ማትሆንበት ይሄ የአምላክ ቃል ነው ብለህ ነው።
ክርስቲያን አልሆንም ብለህ እንድታስብ ያደረገ የአምላክ ቃል ነው ብለህ የምታስበው አራት ሰዎች ብልቷ ውስጥ ሲያስገባ ይሄ የአምላክ ቃል ነው ብለህ ተቀመጥክ። ክርስቲያን ማትሆንበት ምክንያት እኔ ደግሞ ሙስሊም ማትሆንበት ምክንያት ይሄ አምላክ ቃል አይደለም ብዬ ነው። አንተ ክርስቲያን ማትሆንበት ምክንያት ደግሞ ወንድ ልጅ አራት ወንድ ልጅ የአንድን ሴት የምትደፈር ብልቷ ውስጥ ሲያስገባ አራት ማየት አለባቸው፣ አለበለዚያ ተቀባይ አይደለም፣ ዋሽታችኋል ተብለው መስካሪዎቹ ተወግረው ይወገራሉ። 80 ጊዜ ይገረፋሉ። አርግዛ አራት ምስክር አላመጣሽም ዋሽተሻል ተብላ አራት ወሲብ ሲያደርጓ ብልቷ ውስጥ ሲገባ ስላላዩ እሷ ተወግራ ትገደላለች። ይሄ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ይሄ አምላክ ነው ቃል ብለህ ክርስቲያን አትሆንም። እኔ ደግሞ ይሄ የአምላክ ቃል አንተ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ተመችቶ ትቀመጥበታለህ። እኔ ደግሞ የአምላክ ቃል አይደለም ብዬ ሙስሊም አልሆንም። እኔስ ቀልብ ይቀጥል። መሰረታዊ ጥያቄ ያለበት ለምሳሌ አሁን ለምንድን ነው የማልሆነው? ክርስቲያን ማልሆንበት ምክንያት ይሄ መሰረታዊ አይደለም። ቆይ ይሄ አምላክ ፍርድ ነው አይደለ? መሰረታዊ ጥያቄ አይደለም ይሄ እኮ ዘባዚ ይሄ አምላክ ፍርድ ነው አይደለም? የአምላክ ፍርድ ነው አይደለም? ይሄ ነው ማለት ከዚህ በኋላ ይመጣ ነው። ቅድም ምን ብለህ ነበር መሰለህ? ቅድም ምን ብለህ ነበር መሰለህ? ዝሙት በእስልምና ትልቅ ቦታ የሚሰጠው ነው ብለህ ነበረ። መሰረታዊ ስለሆነ ነው እያልኩ ነው። ትልቅ ቦታ ስለማይሰጠው ነው እንደ አንድ ምዕራፍ ሙሉ ከዚህ ጋር የተያያዘ የመጣው። ዝሙት ትልቅ ኃጢአት ነው በእስልምና ማለት ነው። አይደለም ኃጢአትማ ቢሆን ኖሮ አራት ብልቷ ውስጥ ሲገባ ካልሆነ በስተቀር ተቃቅፋችሁ እየተሳሳማችሁ እየተሻሻችሁ ራቁት ሆናችሁ ሶስቱ እንደዛ መርፌና ክር ሲሆኑ አይተናል። አንደኛው ግን ተቃቅፈው ራቁት ሆነው አይቻለሁ ቢል ኖ አልዘሞቱም፣ አልዘሞተችም። እናንተ ግን ዋሽታችኋል ተብላችሁ አይገረፉም ነበረ። ዝሙትን እንዴት ሀላል እንዳደረገው ታውቃለህ? አራት ሰው በምንም ተአምር መርፌና ክር ሲሆኑ ማየት ስለማይቻል መቼም አይቀጡም ነው። በቃ ሀላል ነው ያደረገው። ደግሞም ይሄ ሴት ልጅ መናቅ ማዋረድ፣ ወልዳ እርጉዞና ተደፍራ፣ ለምሳሌ ተደፈረች፣ አራት ወንድ ሴት መመስከር አችልም። አራት ወንድ መርፌና ክር ሲሆኑ ወሲብ ሲያደርጉሽ ምስክር አንጪ ትባላለች። ካላመጣች ተወግራ ትገደላለች። ይሄ እንትን አይደለም። ምስክር ካላመጣኝ እንዴት ነው የምትሆነው? የታሰረች ነች፣ የውጭ ዜጋ ነች። ኔስ እሷን ተዋት፣ ለጊዜው ተዋት። እሱን ሌላ ቶፒክ ውስጥ እንግባ። እቺ ኖርዌያዊ ዜጋ ነች፣ ተደፍራ ነው። ከዛ ታስራ 11 ወር በስንት ጭቅጭቅ የለቀቋት ማለት ነው። ኤኒዌይስ ዋናውን ፖይንት አስተውሉ። እራሳችሁ ቪክቲም ሆናችሁም እንኳን አራት ምስክር አላመጣችሁም ተብላችሁ ቅጣቱ እናንተ ላይ ይሆናል ማለት ነው። ይሄ ሰው ጠል የሆነ ሃይማኖት፣ ሰው ነክ ያልሆነ ሃይማኖት የአምላክ እንትን ነው መመሪያ ነው ብለህ ስታስበው ራሱ ይከብዳል። ኤልቢ ቀጥል። እሺ ከአንድ በላይ የሆነ ማስረጃ አስፈላጊ አልነበረም እና አንድ ሰው ብቻ ከተናገረ በቂ ነው፣ ዝሙቱ ተፈጽሟል ብሎ መጽደቅ ነበረበት ነው የአንተ ሀሳብ? ለአንተ ዝሙት ማለት ምን ማለት ነው? ዚና ነው፣ ህገ ወጥ፣ በቃ እስልምና የማይፈቅደው ያለ ኒካ የሚደረግ የወንድና የሴት ጾታዊ ግንኙነት ማለት ነው። እሺ በምን አይነት ሁኔታ ነው ምስክርነቱ መሰጠት ያለበት? መሆን ያለበት እኮ እንደዚህ ነው። አንተ ሌላ ቅሬታ ካለ በዚህ አንጻር እንዲህ መሆን ነበረበት ብለህ የምታስቀምጠው ነገር ምስክርነቱን ንገረኝ። ስንት ምስክር ያስፈልጋል? ምን ብለው ነው መመስከር? ምስክር ምን ሲሉ ነው ተቀባይነት ያላቸው? ገብቶኛል። ከአራትና ከዛ በላይ መሆን አልነበረበትም ወይም ደግሞ ያየ ሰው መሆን አለበት ስለተባለ የአንተ ችግር ምንድን ነው? እዚህ ጋር እኔ ዛሬ በጥላቻ እንደዛ አይደለም። ያየ ሰው ማለት ያየ ሶስት ሰው ምስክር መሆን ይችላል። ከዛ በላይም ነው የሚለው። ግን ለምን አነሰ ነው ወይስ በለም በዛ ነው ያልከው አንተ? ቆይ
ሶስት ሰው መሆን ይችላል። ሶስት ሰው መመስከር ይችላል። በቂ ነው። አራትና ከዛ በላይ ነው ያለው። እሺ፣ አራትና ከዛ በላይ። አራቱ ለምሳሌ አልጋ ውስጥ ገብተው አይተናል፣ ቤርግ ስንገባ አይተናል፣ ተቃቅፈው አይተናል፣ ራቁታቸውን ሆነው አልጋ ውስጥ ገብተው አይተናል ቢሉ ዘሙታለች አልዘሞቱም? በአይነህ ያላየኸውን አታውራ ለማለት ነው። በቃ ባጭሩ አይተዋል እያልኩ ነው። በአይናቸው ሲያዩ ራቁታቸውን ሆነው ተቃቅፈው አልጋ ውስጥ እየተንቀሳቀሱ አዩ። አሁን እሺ እንደውም ከፍ ላድርግልህ። ሶስቱ ደግሞ የእሱ ብልት የእሷ ብልቱ ሲገባ አዩ ሶስቱ። አንደኛው ግን ተቃቅፈው ራቁታቸው ሆነው ነው ያየው። ዘሙተዋል አልዘሞቱም? ዘሙተዋል። ግን አራት ያለው ያስቀመጠውን ቁጥሯን ነው። አሁን አንተ ችግርህ ከቁጥሩ ጋር ነው። ሶስቱ ዘሙተዋል። አሁን ቆይ ይሄ ፍርድ ይፈረድባቸዋል አይፈረድባቸውም? ዘሞቱ ተብለው አንድ ሰው ቢያያቸውም ትክክለኛና ታማኝ ሰው ከሆነ ዘሙቷል። ግን ለማስረጃ መቅረብ ያለበት አራት ሰው። ቆይ ተስማማ። አሁን ኤልቢ ምን አለ? አይደለም ሶስቱ ማየት አንዱ ካየ እንኳን ዘሙተዋል ይተገበርባቸዋል ህጉ ብሏል። ኢብኑ ተይሚያ ተስማማለህ? ይተገበራል እኮ አይደለም ያልኩህ። ትንሽ አታወዛግብ። ምንድነው እያልከኝ ያለው? ከተፈጸመ ተፈጸመ ነው። አንድም ሰው ያደነገገው ያስቀመጠው ህግ አራት ሰውና ከዛ በላይ ብሏል። አንተ ችግር ላይ ነው ወይ? ፕሊዝ አይ ነው ኢቨን ዶንት ኖ አርጉመንት። አሁን አርጉመንቱን ትሬስ አድርገህ ቅድሚያ ስንት ሰው ነው ምስክር ያየው? ስለ አራትና ከአራት በላይ ነው የሚያስፈልገው አልከኝ። ሶስቱ መርፌና ክር ሲሆኑ ቢያዩ አልኩ። አንደኛው ባያይ ዘሙተዋል ተብሎ ፍርድ ይሰጣል ወይንስ አልዘሞቱም ነው የሚባለው አልኩ። መልስ። ይሄንን መወሰን አልችልም። ቴንኪው አቃሚታርክ አኗር ቀጥል። የአንተ ጥያቄ ያልገባኝ ለምን ሶስት አልሆነም ለምን አራት ሆነ ነው? ምንድነው የእፎያውን ጥያቄ እዚህ ጋር? ጥያቄ የሰው ልጅ እንኳን ማለት ነው የሰው ልጅ ተወያይቶ አስቦ በደንብ አስቦበት ሶስት ምስክር እንዲቀርብ አድርጎ ህግ አውጥቷል አይደል? በዓለማዊ ህይወት። ስለዚህ ምንድን ነው እዚህ ጋር አራት መሆኑ ነው ቅሬታ ያስነሳብህ ወይስ ምንድን ነው? አራት መሆኑ አይደለም ዋና እኔ ቅሬታ ያስነሳብን አንተ ምስክር ለመስጠት የግዴታ ሲዘሙቱ ብልቷ ውስጥ ሲገባ እንዴት ነው የምታየው? አራት ሰዎች እንዴት ነው እንደዛ የሚያዩት? ዘሞተች ለመባል ወይም ዘሞቱ ለመባል ተቃቅፈው ራቁት ሆነው አልጋ ውስጥ ሆነው እያየህ ራቁት ሆነው እንቅስቃሴ እያደረጉ እያየህ ዘሞቱ አይባልም። መርፌና ክር ማለት ነው። አልጋ ውስጥ ሆነው ካያቸው መርፌና ክር ሆነዋል። ይሄ ነው። ግን ሆቴል ሲገቡ ስታይ ዝሙት ብለህ ማውራት የለብህም። ቆይ አይደለም፣ ተቀባይነት የለውም። የአቡ ሃይደር ቪዲዮ አለ እንደ ቃል አዘጋጅልኝ። እሱ ነው ሀዲሱንም ሸሪያው ነው። በደንብ አስተውሉ። ልክ መርፌና ክር ሆነው እስካልሆነ ድረስ አልጋ ውስጥ ስለሆኑ መርፌና ክር ሆነዋል ማለት ነው። አንዋር አለ። ቴንኪው። እኛም እያልን ያለ ነው ይሄንን ነው አንዋር። እኔ አሁን ከአንተ ጋር እስማማለሁ። ሸሪያ አይስማማም፣ ሀዲስ አይስማማም፣ ፊቆችህም አንተ ያልከውን ግን አይቀበሉም። ለእኔ ዘሙቷል ለመባል አንድ አካል ገና አልጋ ውስጥ ሳይገባ ወደ ቤርግ ከገባ ራሱ እያደረገ ነው፣ ግንኙነት ነው በቃ። ሸሪያህ ግን ይህን አይልም። አስጨርሰኝ። ሁለት ሰዎች የሆነ ቦታ ስለተገናኙ ለዝሙት ነው ብሎ መወሰነ ኖርማል ነው። ስለተገናኙ አይደለም ያልኩት እኔ ሊገናኙ ከገቡ። ምክንያቱም ለምሳሌ አንተ ሚስትህ አለች፣ ሚስትህ ከሰንበዲ ጋር ቤርግ ስገባ ብታያት በቃ ሊተራሊ ዘሙታባለች። አቆመችውም አላቆመችውም ልዛ አሁን እኮ በጊዜው ቤርግ የለም። እኔ ቤት አንተና ሚስቴን ባገኝ ዘሞታችሁ ብዬ ነው የምወስነው። አልወጣኝም እንደዛ። ስለዚህ ቤርግ አንተና ሚስቴን አልጋ ላይ ሳያችሁ ነው እንደ ዘሙታችሁ። አልጋ ላይ ብታያት እሺ ምንድን ነው የምታደርገው? ዘሙታለች ማለት ነው። አልጋ ላይ ብታገኛት አንተና ሚስቴን አልጋ ላይ ተኝታችሁ ሳይ ይሄ ነው መርፌና ክር ማለት። ይሄን እስካይ ድረስ ዝሙት አድርጋችኋል ብዬ ማውራት። አልጋ ላይ ብታገኛ ምንድን ነው የምታደርገው አልኩ። ከወንድ ጋር አልጋ ላይ ብታገኛትስ እኮ ያን ነው እኮ እያደረክ ያለው። መርፌና ክር ሆነው ማለት ዝሙት እየሰራችሁ አንተ ብታገኛትስ? እሺ ዘሙታለች ማለት ነው።
አዎ እንጂ እፎይ ለእኔ ነዋ፣ ግን ለማስረጃ ሆነ ጎበዝ። ለእኔ አዎ፣ ግን ዘሙታለች ማለት አይሆንም። ቴንኪው። ግን ማስረጃ ያስፈልገኛል። ግልጽ ነዋል። እሷን ለመክሰስ እሷን ለማስቀጣት ዓለማዊ ህግ ዓለማዊ ህግ ይፈልጋል። እሱን ተስማማል። ስለዚህ ዘሙቷን ለመባል ምንድን ነው የሚያስፈልገው? 4 ምስክር። አራቱም ደግሞ አልጋ ውስጥ ገብተው ወይንም ቤርግ ገብተው ብታያቸው 4 ሰዎች ብታገኝ፣ እሺ ዘሙታለች አልዘሞተችም? አሁን እኮ ቤርግ ገብተው ሳይሆን እያረጉ ማየት አለብን ነው። ግልጽ እኮ ነው። ህፃን ልጅ ካልሆነ ሁሉም ሰው እያረጉ የምታየው ደግሞ እንዴት ነው? አንድ ቤት ስለሆኑ መርፌና ክር ሲሆኑ ማለት ሳይሆን ዝሙት መርፌና ክር ሲሆኑ መርፌና ክር ሲሆኑ ሰው ካለ እሱ ዲቴል ነገሮችን በእናታችሁ እንዳለ አላህ ነው እንደ ቤት እየገባ ያለው ጭንቅላት የሌለው ብቻ። ቪዲዮውን ቀጥለውና እንደ ሀዲሱን እና ተፍሲሩ ላይ እንሄድበታለን። እችን ሰሞን ደግሞ እንዳለ አላህ መሰለኝ የሚገባው። ምንም ጭንቅላት የላቸውም፣ አይሰሙም። ወለ እፎይ ሲከብድ አትበሳጭ። አሁን ቶፒኩን የተሳሳተው ኡስታዛችሁን አርሙት። አሁን እፎይ የተናገረውን በኡስታዙ አንደበት ትሰሙታላችሁ። ከዛ እፎይ ምን እያለን ነው የሚለውን አንደርስታንድ ማድረግ ከቻላችሁ ሜቢ ማለት ነው። እስኪ ጆሮአችሁንም ልባችሁንም ከፍታችሁ ስሙት። ኡስታዙ እንግዲህ ወንድማችን ምን ብሎታል እፎይ ያለውን እንዳትረሱ። እሱም በጭንቅላታችሁ ያዙ። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻው እቺ ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምን ሳገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ቤርጎ ሲገባ አንድ በሉ ቢያይ ዝሙት ሰርቷል ብሎ መመስከር አይችልም። አንድ እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? ሁለት ቤርጎ ይዟት ሲገባ አይቶ ዝሙት ሰሩ ቢል 80 ይገረፋሉ። ሚስትህን ቤርግ ዘዋት የሆነ አካል ቢገባ ብታይ ከዛ ሚስቴ ልዘሙት ነው ወይም ዘሞተች ብለህ ብትል 80 ያስገርፋል። ቀጥል። ከዛ በመስኮት ቢያይ ሄዶ በመስኮት ሊያይ ነው። አሁን ቀጥል። ትክክል። እነዚህ እንግዲህ አንድ ሰው ሳይሆን 4 ሰዎች ቤርጎ ሲገባዩ 4 ሰዎች ደግሞ በመስኮት ሊያዩ ነው። 4 ወንዶች ልብ በሉ፣ አንድ አይደለም። አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ብርድ ብርስ ውስጥ ገብተዋል። 4 ሆነ ብታይ እንኳን ብርድ ብርስ ውስጥ ሆነው አንድ አልጋ ውስጥ ሆነው ዘሙተዋል ማለት አይቻልም። ምን ማሆን አለበት? ብልቷ ውስጥ ሲገባ ሁለቱን ማየት አለበት። ቀጥል። እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ አልተሳካም። ምንድነው እንተ ምስክር ያዘው። ብልቱን አውጥቶ ብልቱ አለ ሊያስገባ ሲል አልሰራ እስካለው አልዘሞቱም። የግዴታ ምን መሆን አለበት? ሲገባ ውስጥ ሲገባ ማየት አለበት። ለምን ወጣ? ተመለስ። ምን መሆን አለበት? ብልቱ አለ ሲያደርግ ካልገባም አልዘሞተም። የግዴታ ብልቷ ውስጥ ሲገባ ማየት አለበት። ቀጥል። ያ ኡስታዙ እነዚህን አርጊመንቶች እንግዲህ ለፋላሲ ነው ጎትቶ ይዞ መጥቶ አስረድቶ እዚች ጋር ራሱ ኡስታዙ ይመልሰዋል። ስሙት። ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ ይችላል? የግዴታ መሆን አለበት። በአይኑ መርፌና ክር ሁለቱ ሆነው ማየት አለበት። ምን መሆን አለበት? መርፌና ክር ሆነው ማየት አለበት።
አለበለዚያ አልሰሩም ዝሙት። አንዋር ቀጥላውን። እሺ እዚህ ጋር ይኸውላችሁ ሁላችሁም እንግዲህ ማሰብ ያለባችሁ ነገር ምንድን ነው? እሷም የተነትንላችሁ የአቡ ሃይደርን አረዳድ ነው። እፎይም አንተም ጭንቅላት አለ፣ እኔም ጭንቅላት አለኝ። አቡ ሃይደር በሄደበት ልክ ሂደህ ስለ ቤርጎ ምሳሌ አንስተህ ማውራት መልእክቱን አይገልጸውም። መልእክቱ የሚለው ምንድን ነው? መርፌና ክር ሆኖ እስክታይ ድረስ ይላል። ያን አንተ በንጹህ አእምሮ ተረዳ እንጂ አቡ ሃይደር ቤርግ ስላለ በወቅቱ ቤርግ የለም አይደል? የትም ይኖር ቤርግ የመኖር አለመኖር ጉዳይ አይደለም ጥያቄያችን። ስለዚህ የሆነ ቤት ስታይ አዳምጥ። አንድ አልጋ ውስጥ ሴቶችም አንድ አልጋ ውስጥ ብትሆን ተቃቅፈው ቢታይ መርፌና ክር ሆነው ካላየ ብልቷ ውስጥ ገብቶ ካላየ ዘሙት አለ ተብሎ ይባላል አይባልም? እንዴት ነው? አሁን እኮ አረዳደ ስለ ቤርግ ነው ስለ ቤት ነው። አሁን እኮ ቤርግ ካልከኝ ቤርግ ሰው እኔ ስለ ቤርግ አላወራውም። እንዳላ ደንቆሮ አትሁን፣ ጭንቅላትን ተጠቀም። አንተ ጭንቅላት አለ ቢያንስ። እኔ አላህ ምናምን ወይንም ደግሞ ቤርግ ምናምን ብዬ አላወራውም። አንተ ዝም ብለህ ነው። እኔ ያልኩህ ብልቷ ውስጥ ሳይገባ ራቁት ሆነው አብረው ብታይ ወይንም ደግሞ አልጋ ውስጥ ብታይ ዘሙተዋል ይባል አይባልም? በሸሪያው አራግፋለሁ፣ በሀዲስ አራግፌ ልክጋለሁ። አንድ መረጃ አታመጣም አንተ። አሁን የጠየኩህ መልስ ቀጥታ አይደለም። እፎይ ስማ፣ ብልት ውስጥ የሚል እስቲ አንተ አሳየኝ። የሚል እኮ የለም። መርፌና ክር ሆነው ነው የሚለው። ይኸው ላሳየህ። ኦኬ ብልት ውስጥ ስለሆነ ከሸሪያ ላሳየህ፣ ከነብይህም አሳያለሁ። ይሄ ነብይ ሸሪያህን ላሳየህ። ቀጥል። ክርስቲያን አንብበው ለእኔ ትንሽ ይርቃል። ስጠጋ ነው ስማን። መጀመሪያ አንተ ማዳመጥ አለብህ። ዝም ብለህ ያሲን አሁን የገባው ተራራ እስኪ መጀመሪያ ፕሊዝ ካላ ተሻሉ ታርጉት። እሺ ምን ይላል መሰላችሁ? ኢፍ ደ ተስቲሞኒ ኮንሰርኒንግ ፎርኒኬሽን ኦር ሶዶሚ፣ ምስክሩ ምንድነው? ዝሙት ከሆነ ወይም ደግሞ ግብረ ሰዶማዊነት ከሆነ then it requires 4 male witness፣ የሚያስፈልጉት 4 ወንድ ምስክሮች ናቸው። who testify in the case of fornication that they have seen the offender inserts the head of his penis into her vagina። አንብብልኝ አሁን አንዋር ምን ይላል? ትንሽ ያሳጠርልኝ። that day ከሚለው ጀምሮ ትንሽ they have seen the offender insert the head of his penis into her vagina። ምን ማለት ነው? አንዋር ማይክን አንሳና ና ተመለስ። እነዛ ሚል አሳየኝ ብለኝ ነበረ። ና ተመለስ ፕሊስ፣ ባካር ተመለስ። አንዋር ተመለስ ና አሳየኝ እንደዛ ሚል በጽሁፍ የአመዲን እንጥራሚን ማን ነበር ስሙ? አቡ ሃይደር እሱ ያወራውን አልፈልግም ብለሃል። ብልቷ ውስጥ ሲገባ የሚለውን አሳየኝ በጽሁፉ ብለሃል። ና ሸሪያን ዲፌንድ አድርገው ሲ እባክህ ተመለስ። ያሲን ቀጥል። ጣልቃ ስገባ ነበር። ቀጥል ያሲን። እንደዚህ አይነት ነገር ማለት ነው ለህብረተሰቡ ሲጀምር ማስተማር አያስፈልግም። አንተ ስለ ሃይማኖት ከሆነ ማለት ነው የራስን ሃይማኖት ለጥ ብለህ ማስተማር አለብህ። እንደዚህ አይነት ቆሻሻ ፊዚ ነገር ማስተማር የለብንማ። ዲፋይን ማድረግ ያለብህ ስለ ራስህ ሃይማኖት አያስፈልግም። እንደዚህ አይነት ቆሻሻ አሳፋሪ ነገር ለማህበረሰቡ ማስተማር የለብንም። ለማይመጥን የወረደ ተራ ያለፈበት ያረጀ ቆሻሻ 7ኛው ሴንቸሪ ላይ ለመሀይማን አረቦች የሚሆን አስተምረው ስለሆነ ይህ ሸሪዓህ ግን አሁን የምትተዳደርበት ነው። አቡ ሃይደርንም አውቀዋለሁ፣ አንተንም አውቃቸዋለሁ። በሃይማኖት ሁሌ እንደዚህ ትቧጨቃላችሁ፣ ግን ማለት ነው ሁለታችሁም የራሳችሁን ሃይማኖት ቀጥ ለጥ ብላችሁ ማስተማር በቃ። አንተም የራስህን እሱም የራሱን። ተረዳኸኛ? እንደ ኢትዮጵያ ነው የምነግርህ። ይሄ አሁን ህፃን ሊያዩ ይችላል። ገባህ? ወዬ ወንድም ወዬ ህፃናት ሊያዩት ይችላሉ፣ ግን እኛ ይሄንን ጤናማ ነው ብለን አናምንም። ገባህ? እንደዚህ አይነት ፍርድ ጤናማ ነው ብለን አናምንም። አሁን ህፃናት ካዩ ደስ አይልም ነው የአንተ አርጉመንት። እንዴት ነው 4 ምስክር መርፌና ክር ሲሆኑ የሚል ያስተምሮ ትክክል አይደለም። ለህፃናት አይምሮ ይበርዛል ነው አይደለም?
አንተ አሁን ለምሳሌ እፎይ የራስ ሃይማኖት አለ። አዎ የራስን ሃይማኖት በሚመለከቱ ሃይማኖት ማስካሄድ፣ የሱንም ሃይማኖት የአቡዳይዳንም ሃይማኖት በራሱ አካሄድ ማካሄድ። አሁን እንደዚህ አይነት ነገር አንዳንድ ሰው ለሚሰማው ሰው ይደብራል። ገባ? ኢትዮጵያዊነት ደግሞ ማለት ነው ሃይማኖት ተከባብሮ ነው የሚኖረው። እፎይ እኔ አሁን እዚህ ጋር ማለት ነው እውነቴን ነው የምልህ፣ ብዙ ሚዲያ ላይ የሚሰሙ ሰዎች አሉ። አንተንም ጥላቻ ለምን ውስጥ ትገባለህ? እሱም ለምን ጥላቻ ውስጥ ይገባል? በፍቅር መዝለቁ አይሻልም? ግን ማለት ይሄ አስተምሮ ነው። ለምሳሌ ምን አለ መሰለህ አኗሬ ያሲን ሶሪ ኢትዮጵያ ለምሳሌ በሸሪያ እንተዳደር ብላችሁ ሙስሊሞች ክሌም ታደርጋላችሁ። ያንተን ባላቅም ሸሪያ ቢኖር ሴቶች እንደዚህ ይሆናሉ፣ ይከበራሉ፣ እስልምና ለሴት አክብረዋል ምናምን ይላሉ። እውነት ነው እንበልና እውነት ነው አልካንተም እንበልና ነገ በሸሪያ እናስተዳድራችሁ የምትሉን ህጋችሁ ምንድን ነው ብለን ስንከፍተው የሸሪያውን አንተ ራስ ምን አልክ? ህፃናቶች እንዳይሰሙት ያሳፍራል፣ ኢትዮጵያዊነት ባህልንም አይወክልም፣ ይሄ ነገር አይነሳል። ሸሪያው ሴቶች ቢደፈሩ ወይም ወሲብ እንደዚህ ዝሙት ቢደረግ አንተ ሚስትህን አልጋ ላይ ከወንድ ጋር ብታያት 2 ሰዎች ብታመጣ ከአንድ ጋር 3 ሌላም 5 ብትጨምር 8 ሆናችሁ ሚስትህን አልጋ ላይ ብታዩት ከወንድ ጋር ከዛ 3ቱ ብልቷ ውስጥ ሲገባ መርፌና ክር ሲሆኑ ቢያዩ ከዛ የቀሩት 3ቱ ደግሞ ራቁቷን ተቃቅፈው አልጋ ውስጥ እየተንቀሳቀሱ ቢያዩ 2ቱ ደግሞ እየተሳሳሙ እየተላፉ ቢያዩ እችን ሴት ዘሙታለች ነው አልዘሞተች የምትለው አንተ? ይኸውልህ አሁን እኔ መልስ ልሰጥ አልችልም። ምክንያቱም ማለት ነው ቆይ ያሲን ኖርማሊ እንደ ባለ አይምሮ ተጠቅመህ አሁን እችን ሚስትህን ዘሙታለች ነው የምትለው ወይንስ አይ አልዘሞተችም ነው የምትለው? ምክንያቱም እኔ አሁን እኮ እፎይ መልስ ልሰጥ አልችልም። ምክንያቱም ማለት ነው አልፈልግም። አንዴ ስማኛ አልፈልግም መልሱን አልፈልግም። አንዴ አርጉመንቴን ልጨርስና ትቀጥላለህ። መልስ አልፈልግም። አልጫነም። ለእኔ እቺ ሴት ከበቂ በላይ ዘሙታለች። 3ቱ መርፌና ክር ሲገባ ሲወጣ አይተዋል። ከዛ 3ቱ ደግሞ ራቁታን ተቃቅፈው አልጋ ውስጥ እንቅስቃሴ ሲያደርጉ አይተዋል። 2ቱ ብቻ ሲሳሳሙ ምናምን አይተዋል። ሚስቴ አይደለም መርፌና ክር ሆነው ብልጥ ምናምን የሚለው ይቅርና ተቃቅፋ ራቁቷን ስትሳሳመም ከነበረ ውጭ ዝሙት እያደረገች ነው። 3ቱ በማየታቸው እነኛ 3ቱ ደግሞ ተቃቅፈው በማየታቸው 2ቱ ሲሳሳሙ በማየታቸው ዋሽታችኋል ተብለው 80 ይገረፋሉ። 80 ይገረፋሉ ዋሽታችኋል ተብለው ማለት ነው። እቺ ሴት ተደፍራስ ሲጀምር ማለት ነው አንተ ማለት ነው ሰማኝ አልቻልክም። እቺ ሴት ተደፍራስ ቢሆን 4 ብልቷ ውስጥ ሲገባ ታልታዩ ወይንም ደግሞ እንደዚህ አይነት ግልጽ የሆነ ምስክር ማምጣት ካልቻለች ዋሽተሻል ተብላ እርጉዝ ብትሆን እንኳን ስወልድ ዋሸሽ፣ ያው በፊት ሳታገቢ ነው የወለድሽው ተብላ ተወግራ ትገደላለች። ነገ ቆይ አዳምጣ ያሲን እንደምትረብሻለህ። ነገ ሸሪያ የምትለው አስተምሮ ጤናማ እንዳልሆነ ማህበረሰቡ ያውቀው ዘንድ እየሰራው ነው። ገስት ላይ ለምን ተቀመጠ? እናውራ። ያሲን ቀጥል። እሺ ታወራላችሁ። እሺ ሶሪ ቀጥል ያሲን። ስማኝ ቆይ አንዴ ስማኝ። ሲጀምር ማለት ነው ይህን ርዕስ ማለት ነው ማንሳቱን ላይ አያስፈልግም። አንተ እምነት አለ አይደል? እምነት አለ። ይህን ስማኛ እምነት አስተምሮ ይህን ያስተምራል። የእናንተ ያስተምራል። እሺ የእናንተስ ያስተምራል? የእኛማ አያስተምረም። ግን ነገ ሲጀምር ማንሳት ነገ በዚህ ተዳደር ልትለኝ ትችላለህ። ይሄ ህግ ጤናማ አይደለም ብዬ ደግሞ ማስተማር አለብኝ አይደለም። ይህን ርዕስ ሲጀምር ማንሳት የለብህም። ገባህ? እዚህ ጋር ማለት ነው ስንት ህፃን ልጅ አለ፣ ስንት የሚደብረው
ምናልባት ስለሚያሸማቅቅ ነው መነሳት የሌለበት። ምክንያቱም ሼኮቹ አይደለም የአራዳ ልጆች አይደለም። በተለይ ሴቶች ፊት ቢያንስ ማውራት በልብ ነው መያዝ ያለብን። በልባችን ይዘን የራሳችንን ሙድ ማራመድ በቃ ገባ። በልባችን ይዘን የራሳችንን ሙድ ነው። አያስቅም። እኔ ማለት ነው እውነቴን ነው አያስቅም። እዚህ ጋር ማለት ነው ነገ ላይ ልንጠየቅበት እንችላለን። ሁላችንም አንተ በሃይማኖት ልትጠየቅበት ትችላለህ። ያሲን በጣም ይቅርታና